ነገር ይዘን ከች ፋፊፍ ብለን መተናል። በዛሬው ሬሳችን ይዘን የመጣነው ነገር ቢኖር ያው እኛ መኖራችንን የምናስታውቀው አንደኛ፣ ከዛ በኋላ በጉጉት የሚጠብቃችሁ ነገር ስለ ዩቲዩብ ላይፍ እና እንዴት መክፈት እንዳለብን እንማራለን። ቀጥታ ወደ መማራችን ከመግባታችን በፊት ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ኮሜንት አስተያየት ካላችሁ ኮሜንት ማድረግ እንዳትረሱ። ያው እኔ ዘወትር እንደሚገኘው ከዩቲዩብ ጠፍቻለሁ። የመጀመሪያው ዩቲዩብ ተዘግቶብኛል። አዲስ ነው የከፈትኩትና ወደ አዲሱ ዩቲዩብ እንኳን ደህና መጣችሁ እና ለቤቱ አስተያየት ካላችሁ ኮሜንት አድርጉልኝ። በቻልኩት አቅም የሚመልሰው ይሆናል። ካልቻልኩት ይቀራል ሳይሆን ከኔ የተሻለ ቦታ ላይ ጠይቄም ቢሆን መልስላችኋለሁ። አያሳስብም እና የሚያሳስብ ነገር ቢሆንም አሳስበንም ሆነ አስበን ወደሚገድለው ስንገባ ዩቲዩብ ላይፍ ስንገባ ቲክቶካችን የሆነ ዩቲዩብ ሆነ ቀጥታ ላይፍ መግባት የምንችለው ያው ቲክቶክ ስልክ ሲኖረን ነው። በራሳችን ስልክ ነው የምንገባው። ያው ለኔም ስልክ አለኝ ለምሳሌ። ከዛ ስልክ አለን እንበልና ገባን። እሺ ወደ ስልካችን ስንገባ ቀጥታ ሙከራችን የስልክ ይሆናል። እሺ ወደ ዩቲዩባችን ገባን እንበል። ወደ ዩቲዩብ ስንገባ እቺ መስቀለኛ መንገድ እና እቺ መስቀል ምክንያት እንደዚህ ነካ እናደርጋታለን። ቀጥታ ወደ ላይፍ ያስገባናል ማለት ነው። ይዞራል። ሰብስክራይብ መኖር አለበት። ከሰባ በታች ሰብስክራይብ ካላችሁ አዲስ ከሆነ የ24 ሰዓት ጊዜ እንድትጠብቁት ይሰጣችኋል። የ24 ጊዜ መጠበቅ ትዕግስት ግዴታ ሊኖራችሁ ይገባል። መወራጨት አያስፈልግም። እሺ ቀጥታ ወደ ዩቲዩባችን ገባን። እሺ ለሁሉም እንደሚታይ አድርገን እንደዚያ እንነካለን። ይታያል። እቺን ነገር እንነካለን። ከዛ እቺን ነጫውን ነገር እንደዚህ ስንነካ ቀጥታ ወደ ይወስደናል፣ ወደ ላይፍ ማለት ነው። ራሱ ይዞራል። እስከዛ መታገስ ግድ ይላችኋል። መወራጨት ብዙ አስፈላጊ አይደለም። ስልኩ ለሀገሬ ባይሆንም ለእናንተ ለማሳየት ያክል ይሆናል። አጠገቤ ላይ ሲያገኘው ትንሽ ለእናንተ ለማሳየት ይሆናል ብዬ ነው። አሁን በቀጥታ ወደ ላይፋችን ገባን። ያው ጀምሯል። ታያችኋል። ከዛ በኋላ ፎቶ ለማድረግ ሲፈልጉ በታችኛዋ ፎቶ ታደርጋላችሁ። እዚህ በሁለተኛዋ ቪዲዮ ይቆርጥላችኋል። አጫጭር ሾርት ቪዲዮዎች ይቆርጣል። ተከታያችሁ እያለ ኮሜንት፣ ላይክ ምናምን እዚህ ጋር ያሳያችኋል። ሰብስክራይብ ሲደረግ ከላይ ያሳያችኋል። እቺን ነገር የስፒከር ምልክቷን እሷን ቦታው ሳይመቻችሁ ሲቀር ሚውት ታደርጋላችሁ። ሚውት ስታደርጉት ለእናንተ በሚመቻችሁ ሰዓት እየከፈታችሁ በሚመቻችሁ ሰዓት እየዘጋችሁ እንድትጠቀሙ ነው። መክፈት ስንፈልግ ደግሞ ስንወጣ በላይ ምልክታውን እቺን ነክተን የምንወጣው ቀጥታ ራሱ ይዟልን ይዘገልናል። ጨርሰን ወጣን። ጥቁር ምልክታችን ነካ አድርገን እንፈጽማለን ማለት ነው። የሆነ ሰዓት ሰጥቶን በራሱ ጊዜ ይገባል። መጨናነቅ አያስፈልግም። ቲክቶክ ምናምን የሚለውን በቀጣይ ሰዓታችን የምናስተምር ይሆናል። ሰዓት ካለኝ በፈጣሪ ከያት ይመለሳለሁ። አሁን ባላችሁ አስተያየት ኮሜንት ላይ አስቀምጡልኝ። ያው በቻልኩት አይደል ላይፍ እንዴት እንደሚገባ አሳያችኋለሁ። አዲስ ከሆናችሁ ላይፍ ባንዳ ይገባም። የ24 ሰዓት ተሰጣችኋል። ጠብቃችሁ ሰዓታችሁን በተሰጣችሁ ሰዓት ጠብቃችሁ መግባት ትችላላችሁ። ለዛሬ የነበረን ቆይታ ይሄን ይመስላል። መልካም ቀን።